ከቤተ ክርስቲያን አፈር በእምነት ዘግኖ ለተቀባው ሁሉ ከሕመሙ የሚድንበት መድኃኒት ይሁነው። ስምህን የጠራውን መታሰቢያህን ያደረገውን ዜና ገድልህን የጻፈ ያነበበ የሰማውን እስከ 15 ትውልድ ድረስ እምርልሃለሁ። በበዓልህ ቀን በቤተ ክርስቲያንህ ቆሞ የጸለየውን ጸሎቱን እሰማዋለሁ። ቤተ ክርስቲያን በስምህ ያነጸውን በሰማያት 12 የብርሃን አዳራሾችን ሰጠዋለሁ። በቤተ ክርስቲያንህ የተቀበረውን እምርልሃለሁ ብሎ ጌታችን ታላቅ ቃል ኪዳን የሰጠው ቅዱሳን ሐዋርያት የተሰጠውን ጸጋ አይተው የዲያቆናት አለቃ አድርገው የሾሙት ድንቅ ተአምራትን እያደረገ የጌታችንን ወንጌለ መንግሥት ሲያስተምር አይሁድ በድንጋይ ወግረውት በጥር 1 ቀን በሰማዕትነት ያረፈና የተወገረበት ድንጋይ ከመብዛቱ የተነሳ ለ7 አብያተ ክርስቲያናት ሕንፃ መስሪያ መሆን የቻለ በዘመነ ሐዲስ በጌታችን ስም መስክሮ ሕይወቱን በመስጠት የሚቀድመው ስለሌለ ቀዳሜ ሰማዕት ወይም የመጀመሪያው ሰማዕት ተብሎ የሚጠራ የዓለም ብርሃን የተባለ ቅዱስ ጳውሎስን የሚያክል ሐዋርያ በጸሎቱ ያስገኘ የስሙ ትርጓሜ አክሊል ማለት የሆነ ሊቀ ዲያቆናት ወቀዳሜ ሰማዕት ቅዱስ እስጢፋኖስ ዛሬ ጥቅምት 17 ቀን የዲያቆናት አለቃ ተደርጎ በቅዱሳን ሐዋርያት እጅ የተሾመበት ዓመታዊ መታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ እስጢፋኖስ ጸሎት ይማረን ይቆየን።